የሰይጣን ስራ ቦታው የት ይመስላችኋል? ትልቁ መስሪያ ቤት ትዳር ነው። ሌላ መስሪያ ቤት የለው። ሰው የሚሰራበት ቦታ ስለሆነ ስራውን የሚሰራው እዛ ጋር ነው። ልጆችን በልጅነታቸው ያገኛቸዋል። በቅርቡ በዚህ ሩብ ዓመት የዚህን ያህል ሰው ትዳር ተፋታ ተብሎ ዜና ተደረገና ታለፈ። ግን ምክንያቱ ምንድን ነው ብላችሁ ብታጠኑ አብዛኛው የሚያሳዝን ነው። ቤተ ክርስቲያናችን ካዘዘችው ትእዛዝ ውጪ የሆነ ነው። በዝሙት ምክንያት የተፋቱት በእርግጠኝነት በጣም ጥቂት ናቸው። በጣም ጥቂት ማለት ነው። ሰው ደግሞ ያንን ነገር አይረዳም፣ አያስብም። እናንተ የተፋቱትና የምታስቡት ሊፋቱ የደረሱ ደግሞ በጣም ብዙ ትዳሮች አሉ። በጣም ከምታስቡት በላይ ማለት ነው። ሊፋቱ የደረሱ ትዳሮች ብቻ ሳይሆን አላገባም ብለው ደግሞ የወሰኑ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማለት ነው። እኔ በስራም በምንም ያገኘኋቸው ሰዎች ስጠይቃቸው ስለ ትዳር ያላቸው ነገር በጣም እያስገረመኝ እያስደነቀኝ ያለው ውስጤ ላይም የሆነ ኔጌቲቭ ታውት ለመጨመር ሰይጣን ሲሯሯጥ ይዘዋለሁ። አንዳንዴ በቃ በጣም ይገርመኛል ማለት እኔን የሰራኝን ትዳር ቤተሰቦች እኔ ያውቃቸዋለሁ። ነፍሷን ይማረውና እናቴን አውቃታለሁ፣ አባቴን ጠንቅቄ በደንብ አውቀዋለሁ። ማለት መልካም ሰዎች ናቸው። ከብዙ ነገር ጠብቀው ነው እዚህ ደረጃ ያደረሱን። ግን እንደዛ እንዳልሆነ በጣም ብዙ ሰው ይነግረናል። ማለት ማወቅ ያለብን ማስተዋል ያለብን በጣም ብዙ ነገር አለ። እውነት ነው። ግን አብዛኛው ማለት ነው የሰይጣን አሰራር ነው። አብዛኛው ማለት ነው። ሰው ደግሞ ይህን ስለማይረዳ ምክንያት ወይ እሱን አድርገው በትዳራቸው ፍቺ ይወጣሉ። ለምንድን ነው ዘና ብዬ ማል ነው? ምን አስጨነቀኝ? እርግጠኛ ነኝ ግን ትዳር የተፋቱ ሰዎችን ሄዳችሁ ብትጠይቁ የመዝናናት ህይወት አይደለም ያላቸው። ሰይጣን አንድ ያን ነገር ደግሞ ካሰጣው ድጋሚ እንድንቆጭና እንድንጸጸት እያደረገ እድሜ ልካችንን እንድንኖር ያረገናል። በተለይ ልጆች ምንም በማያውቁበት እድሜና ሁኔታ ውስጥ ነው ፍቺ እየተደረገ ያለው አብዛኛው ማለት ነው። አብዛኛው ልጆች ገና በልጅነታቸው የእናትን የአባትን ፍቅር ማግኘት ባለባቸው ሰዓትና ጊዜ ነው የእናትና የአባታቸውን ፍቅር እያጡ ያሉት። እና ሰዎች ቆም ብለን ማሰብ አለብን። ወይም ደግሞ መጀመሪያ ትዳር ከመመስራታችን በፊት ምክንያት ሊኖረን ይገባል። ወደ ትዳር ህይወት ውስጥ የምንገባበት ዝም ብሎ መሆን የለም። በቃ እንትኑ አማረኝ እንትን ስላለው ነው እንደዚህ ወጥቶ ነው በቃ ማግባት አለብኝ። ቆም ብለን እግዚአብሔርን ለምነን ሲሆን እግዚአብሔርን ለምነን። በጣም የሚያስቀኝን ነገር ደግሞ አንድ ነገር ልንገራችሁ። በተለይ በእኛ ቤተ ክርስቲያን ውስጥ በመንፈሳዊ ህይወት ትዳር ይመሰረትና ይፈርሳል። ሰይጣን ምን ብለን እንድናስብ መሰላችሁ የሚፈልገው? በቃ እንደዚህ ሲሆን እንደዚህ ነው። በቃ ሰው በቁርባን ካገባ ትዳሩ ይፈተናል። በቁርባንም አገባ ትዳር ከመፈተን ወደ ኋላ አይልም። የፈተና ህይወት ነው ክርስቲያን ያለው በአጠቃላይ የፈተና ህይወት ነው። ግን ፈተናውን እንዴት ነው የምታልፈው ነው ትልቁ ጥያቄ ማለት ነው። ትልቁ ጥያቄ ይሄ ነው። እና አላርም ያደረገችኝ የአምለሰች ሙጬ ፖድካስት ላይ የቀረበችዋ ገስት ነች። እና የሰይጣን መስሪያ ቤት ትዳር ነው። በጣም ተፈትናበት እንደሆነ ያውቃል። 4 ልጆች አላት። እንግዲህ ከሷ ውጪ ምስክር ሊሰጥ የሚችል ሰው የለም። በጣም ቆንጆዬ ነች፣ ታዋቂ ሰው ነች። ግን ትዳሯ እንዴት እንደተፈተነ 4 ልጅ መውለድ በጣም ከባድ ነው። በጣም ከባድ በዚህ እድሜ በዚህ ጊዜ ማለት ነው። ግን ያንን አድርገዋለች እሷ። እና ገብታችሁ ፖድካስቱን እዩት፣ ስሟት፣ ምክሯን ስሟት። በጓደኝነት ላይ ብቻ በአጠቃላይ የምንላችሁ ፈልቄ ነው ይላችሁ። ትዳር ውስጥ ሰይጣን በጣም ስራውን ለመስራት የማይፈነቅለው ድንጋይ የማይቆፍረው ጉድጓድ የለም። ስለዚህ ያንን እያሰባችሁ እግዚአብሔርን እየለመናችሁ እየተላለፋችሁ ነው መኖር ያለባችሁ። ዞር ብዬ ራሴን አየሁትና በጣም ገረመኝ። በጣም ማለት ነው እሷ እያወራች ራሴን አየሁት። ጓደኝነት ላይ ያደርጋቸው የነበሩትን ነገሮች በጣም አየኋቸው እና በጣም ነው የሚያስቀው። በጣም ነው የሚያስቀው። ስለዚህ ሰዎች ፕሊዝ እባካችሁ ትዳራችሁን አትፍቱ። ሀገር ነው እየፈታችሁ ያላችሁት። በነገራችን ላይ ትዳር ስትፈቱ ሀገሪቷ ለምትሆንበት ላለችበት ትልቁ መስቀልክል ቤተሰብ ነው። በነገራችን ላይ የመጀመሪያው መንግስት
መንግስትን ያመጣው ማን ነው? ቤተሰብ እኮ ነው። ዝም ብሎ ከሰማይ ዱብ አላለም እኮ። ዱብ አላለም እኮ። ስልጣን ላይ ያሉት ሰዎች እኮ ከሰማይ ላይ ዱብ አላሉም እኮ። ቤተሰብ እኮ ነው የሰራቸው እኮ። እኔን እኮ ቤተሰብ እኮ ነው የሰራኝ። ሌባውንም ቤተሰብ ነው የሚሰራው፣ ፖሊሱንም ቤተሰብ ነው የሚሰራው፣ ዶክተሩንም ቤተሰብ ነው፣ ሁሉንም የሚሰራው ቤተሰብ ነው። ስለዚህ ሰዎች ያንን እያሰብን በተቻለን መጠን እስቲ መስዋዕትነትም ከፍለን ቢሆን የምናሳድጋቸው ልጆችን ጥሩ አድርገን እናሳድጋቸው። የምናገባት ሚስትን ጥሩ አድርገን እንንከባከብ። የምታገቢው ባልሽን ጥሩ አድርገሽ ተንከባከቢው። ስለ እውነት የዛኔ ሀገር ትድናለች። ካልሆነ በዚህ ከቀጠልን ሀገር መፍረሷ በቅርቡ ሊሆን ይችላል። ኢትዮጵያ ሌላ ኃይል መጥቶ አይደለም የሚያፈርሳት፣ ሌላ ተዋግቶ ምናምን አይደለም የሚያፈርሳት። እዚህ ውስጥ ያለው ሰው ሊያፈርሳት ይችላል። ባለማወቅ ማለት ነው። ባለማወቅ ቆም ብሎ እንዲጠይቅ ባለመደረጉ ማለት ነው። ስለዚህ በአጠቃላይ የምንላችሁ ፈልጌ ነው፣ እግዚአብሔርን እንለምነው። ስለ እውነት ትዳር ላይ ያለን ሰዎች፣ ለማግባት እያሰብን ያለን ሰዎች በእግዚአብሔርን ለምነን፣ ልመናው ደግሞ ይቀጥል። በቁርባን ካገባን ቁርባኑ ይቀጥል። ወደ ቤተ ክርስቲያን እንሂድ፣ ወደ እግዚአብሔር እንቅረብ ሰዎች። ያለበለዚያ ህይወት የለም። እግዚአብሔር የሌለበት ህይወት ጨለማ ነው። ይሄን እኔ ምስክር ነኝ። በቃ ምስክር ነኝ። አንዳንዴ ከእግዚአብሔር ቤት ስርቅ፣ አንዳንዴ ከእግዚአብሔር ጋር ስርቅ የምሆነውን ነገር ስለማቅ ነው። ስለዚህ ባካችሁ ሰዎች ትዳራችሁን አትፍቱ። ዜና ዘጋቢዎችም ትዳር ይሄን ያልተፈታ ስል ምክንያቱ ምንድን ነው? በምን ምክንያት ነው? እኔ ምክንያቱ አያገባኝም። ሊያገባ ይገባል። ያንተም ትዳር እኮ ችግር ውስጥ ነው። እኔ ትዳር በአይኔ ያየሁትን ነገር ልንገራችሁ። ሊፋታ ያለ ትዳር ያስታውቃል። በቃ የሰውየውን ሁኔታ ይቺ ትዳሩ ችግር ውስጥ እንዳለ ገብቶኛል። የሚያደርጋቸው የሚሆናቸውን ነገሮች እያየው ማለት ነው። ስለዚህ ሰዎች ጠንቀቅ እንበል። የሰይጣን መጫወቻ፣ የዲያብሎስ መጫወቻ አንሁን። እግዚአብሔርን እንለምነው። ይህን ነገር እንወቅ ለማለት ነው። መልካም ቀን፣ መልካም ውሎ፣ መልካም ቀዳሚት ሰንበት።